ይድረስ ለወደድ ለብልጽግና ወንጌል የአብይ አህመድ ዙፋን አስጠባቂ ሰራዊት በሙሉ ውትድርና ማለት ሙያ ነው፣ እድገት ነው፣ ቤተሰብንም ማስተዳደሪያ ነው። ደሞዙ የሚከፈለው ከህዝብ በሚሰበሰበው ታክስ እና ግብር ነው እንጂ ከየትም የመጣ ገንዘብ አይደለም። ነገር ግን አብይ አህመድ ስልጣን ላይ ከወጣ ጊዜ ጀምሮ ለ7 ዓመታት እናት ሀገር ኢትዮጵያችን በርስ በርስ ጦርነቶች እየታመሰች ትገኛለች። ለ7 ዓመታት ያህል ኦሮሚያ ክልል አካል ዴማ ሆኗል። ብዙ መሰረተ ልማቶች ወድመዋል። ብዙ ንጹሃን ተጨፍጭፏል። ብዙ ወታደሮች ሞትና ቁስለኛ ምርኮኛ ሆነው ቀርተዋል። ይህም ሆኖ ሳለ በሰሜኑ ክፍላችን በትግራይ በተደረገው ጦርነት ከ1.2 ሚሊዮን ህዝብ በላይ ያለቀበት፣ በብዙ ቢሊዮን የሚቆጠር መሰረተ ልማት የወደመበት ጦርነት ተካሂዷል። ብዙዎቹ ቁስለኛና ምርኮኛ ሆነው ቀርተዋል። በመቀጠል ከ2 ዓመታት በላይ በአማራ ህዝብ ላይ የታወጀው ጦርነት ብዙ ሰራዊትን ሙት ቁስለኛና ምርኮኛ አድርጎታል። ስለዚህ መለዮ ለባሾ ሆይ ይህ አገዛዝ እንደ አሳ ከጭንቅላቱ እየበሰበሰ እየወደቀ ስለሆነ ራስንም እና አገርህን ለማዳን ስትል አገዛዙን ከርተህ ከህዝባዊ ኃይል ፋኖ ጋር በመወገን ይህንን አገዛዝን ለአንዴና ለመጨረሻ አስወግደህ ያሰብከውን ግብ ማለትም በሙያህ አገርን ለማገልገል ዳር ድንበርን ለማስከበር ስትል ከህዝባዊ ኃይል ፋኖ ጎን መሰለፍ አለብህ። ህዝባዊ ማዕበል ለስር ነቀል ለውጥ፣ ድል ለህዝባዊ ኃይል ፋኖ ነው።